እንዝር ታራቂ የማዕድ ቤትን ወግ ያስያዘች በመልኩም ያስቀመጠች ባለሙያ ይሄ ሙያዋ በማዕድ ቤት ብቻ ያልቀረ እንደ እንዝርቷ ሁሉ ፖለቲካውን እስከ 3 ትውልድ ያሾረች ንጉስ አንጋሽ ኢትዮጵያን ነግሳባት የመራች ድንቅ ሴት ማናት ቢሉ እቴጌ ምንትዋብ ናታ። ብርሃን ሞገሳ በስመ ገናናው በጎንደር የነገስታቱ ዘመንና በዘመን መሳፍንት መካከል ላይ የተገኘች እቴጌ ምንትዋብ ማለት ሴትነትንና ሞግዚትነት የተሳካላት የሆነላት የቻለችበት ደርባባ ውብ ወይዘሮ የዛሬ የስንክሳር ዝግጅታችን ማዕከል ናት። ዘመናዊ ስልጣኔን በማበርከት በድንቅ የመሪነት ብቃታቸው ከተመሰከረላቸው ከነ እቴጌ እሌኒ፣ ከእቴጌ ሰብለ ወንጌል፣ ከልዕልት ካንዴስ ወይም ህንደኬ፣ ከቀዳሚው ዘመንም ቢሆን ከንግስት ሳባ፣ ከነ ዮዲት ጉዲት፣ ከነ ባቲ ድል ወንበራ የሚተካከል ባንዳንዱም ጉዳይ የሚልቅ ሚና የነበራት ስመገናና በተፈጥሮ ብልሃትንና ጥበብን የተመላች የንግስትነት ማዕረግ ላይ የደረሰች እንስት ዛሬ እናነሳታለን። ብቻችንን አይደለንም። የታሪክ ተመራማሪውና መምህሩ አቶ አበባው አያሌውን ይዘን ነው። እቴጌ ምንትዋብ በቤተ መንግስት ስማቸው ብርሃን ሞገሳ በታሪክ የነበራቸው ቦታ በቀላሉ የሚታለፍ አይደለም። ሆኖም ግን መሪነት የተዋጣላቸውን እንስት ኢትዮጵያውያን ስናነሳ እኚህ ጥበበኛ ወይዘሮ ሲዘነጉ እናስተውላለን። ምናልባት ለትዝታ የቀረቡት የአስተዳደር ዘመናቸውንና መንፈሳዊ አገልግሎታቸውን በተወጡበት በጎንደር አካባቢ ብቻ ተወስኖ እናገኘዋለን። ለዚህ ሳይሆን አይቀርም የታሪክ ተመራማሪው አቶ አበባው አያሌው ምንትዋብን የሚያውቃቸው የእሳቸውን ምልክት የተመለከተ ነው የሚሉት። ምንትዋብ ስትነሳ ሁልጊዜም እንደ ጎንደርን ያየ ሰው ነው እሷን የሚያስታውሳት። አንደኛ ምልክቷ ምንድነው? ምንስ አላት? ሁለተኛ ደግሞ በጎንደር ዙሪያ የዞረ ሰው ያውቀዋል የሷን ምልክት። አልፎ ተርፎም ደግሞ ሞጣ ጊዮርጊስ የደረሰ ከዛም ደግሞ ወደ ጨለቆት ስላሴ ሄደ። እነዚህ ቦታዎች ሄደ የምንትዋብ ምልክት ያገኛል። ጣና ናርጋ ቢኬድ እሷን የምትገኘው። አሁን በኢትዮጵያ ታሪክ ውስጥ ሴቶች ትልቅ ስልጣን ይዘው አገር አስተዳድረው በፖለቲካው ሁነኛ ነገር እና ቁም ነገር አበርክተው ሲያልፉ እንደዚህ አዲስ ክስተት አይደለም። እንደ ሴቶች እንላለን እንጂ አሁን ጊዜ ደርሰን ማለት ነው ያለፈውን ትውፊት በደንብ አድርጎ መመልከት ነው። ሴት ይጠራ በኢትዮጵያ ውስጥ ትልቅ ቦታ የያዙ ከተባለ እኮ ከንግስት ሳባ ጀምሮ እንመጣለን። ዮዲት ጉዲት ከዛ ልክ እሌኒ አለች። እሌኒ እንግዲህ እስከ ልጆቿ እስከ ልብነ ድንግል ድረስ ማለት ነው መንግስቱን አስተዳደሩን ሹምሽረቱንም እያማከረች ይሄ ቢሆን ይሄ ይሻላል፣ እንደውም ከዚህ አልፈን እኮ ከአውሮፓን ብንገናኝ ጥሩ ነው ብላ መልእክት ወደ ፖርቹጋል እንዲላክ ያደረገችው እሷ ናት። ባቲ ድል ወንበራ በዛን ጊዜ የነበረችው የኢማም አህመድ ሚስት ማለት ነው። እሷም ትልቅ ባሏ በሄደበት አብራው የሄደች በኋላም ደግሞ ወይና ደጋ ላይ የኢማሙ ሰራዊት ሲሸነፍ ያንን ሰራዊት ከጎንደር ሐረር ቀጥ አድርጋ ይዛ የገባች ጎበዝ ነች። እንደ ንግስት ፉራሃል ሌሎችም አሉ። እቴጌ ጣይቱ አሁን ከፍ ያለ ቦታ አላት። በእርግጥም ከፍ ያለ ቦታ ሊሰጣት የሚገባ ነው። የምትረሳው የትኛዋ ናት ብለን ከወሰድን ምንትዋብ ነው። እቴጌ ምንትዋብ ማናቸው ለሚል ጠያቂ ለ10 ዓመታት ያህል ማለትም ከ1713 እስከ 1723 በኢትዮጵያ የነገሱት የአጼ በካፋ ባለቤት ናቸው። እንደ ብዙዎቹ የነገስታት ሚስቶች በትዳር አጋርነት ብቻ የታቀቡ አለመሆናቸው ግን ልዩ ያደርጋቸዋል። የጎንደር ነገስታት ታሪክ ሲወሳ የእኚህ ሴት ሚናና አበርክቶ ሳይተነተን ማለፍ ይቸግረዋል። ለዚህም ነው ስኮትላንዳዊው ጄምስ ብሩስ የእቴጌይቱን ሚና በጉዞ ድርሳኑ ትኩረት ሰጥቶ የዘገበው። ሲልቪያ ፓንክረስት ኢትዮጵያ a cultural history በሚለው ድርሳናቸው በምዕራፍ ለይተው ስለ ምንትዋብ ሊነግሩን የሚፈልጉት። ሌሎች የታሪክ ጸሐፊዎችም በተመሳሳይ እንደዛው። እቴጌ ምንትዋብ ማን ናቸው ለሚል ጠያቂ እነሆ በታሪክ ተመራማሪው አንደበት። ምንትዋብ እንግዲህ በወቅቱ ከነበራት ስንወስደው ትልቅ
ስፍራ የሚሰጣት ምንድነው? የሷ አንደኛ ትልቅ ከባላባትና ከነገስታት ተወለደ። የሷ ዘር ከየት ይመዘዛል ተብሎ ከተወሰደ ከአቤቶ አራም ትግራይ ገዢ ነበረ ነው። የአቤቶ አራም ልጅ ፊቂጦር ነው። አቤቶ ፊቂጦር ደግሞ ሰብለ ወንጌል ደብረ ዳሞ ተቀምጣ እያለች ማለት ነው። ያኔ አጼ ልብነ ድንግልም ሞተዋል። ፖርቹጋሎቹ ሲመጡ ፖርቹጋሎቹን ወስዶ ከንግስቲቱ ጋር ያገናኝ። በኋላም ደግሞ ግላውዲዮስ ከሸዋ ወደዚያ እንዲመጣ ያደረገ። በኋላም የሚናስን ልጅ ያገባ ትልቅ ሰው ነው። እንግዲህ የምንትዋብ መነሻ ዘር ተቆጥሮ ሲመጣ የት ነው? ቋራ ነው። ቋራ እሷ የእንኮዬና የልጃች መንበሮ ልጅ ናት። እንግዲህ ጎንደሮች አንድ ልማድ ነበራቸው። በኢትዮጵያ አሁን እንግዲህ ቲያትር የለም፣ ዘፈንም እንደው በባህላት በምን እንጂ ዝም ብሎ በአዘቦት ተነስቶ አይዘፈንም። ነገስታቱ በምንድን ነው የሚዝናኑ ከተባለ አንደኛው ያው ሰንጠረዥ ጨዋታ አለ፣ እንደዚህ ለጊዜ ማሳለፊያ። ሁለተኛውን ስንወስደው ደግሞ ንጉስ አጫዋች አለ። ንጉስ አጫዋቹ ንጉሶቹን እንደው ቀልድም ምንም እንዲሰሙ ከማድረግ አልፎ ምንድነው የሚያደርገው? መልእክትም ይነግራቸዋል። እንዲታምታቸዋል እኮ አዝማሪ እንደዚህ ብሏል፣ እረኛ እንደዚህ ብሏል ይላቸዋል። ሌላው መዝናኛቸው ምንድነው ካል አደን መሄድ ነው። ቋራ እንግዲህ ያኔም ሆነ አሁን እንደው ለአደን የተመቸ ቦታ ነው እና ምንድነው የሆነ በካፋ ወደ ቋራ ለአደን ሄደ። ለአደን ሄዶ አንድ ዝሆን ያቆስልና በነፍጥ ዝሆኑ ሲከተል ሰራዊቱን አጣ። መሀል ላይ ደግሞ የንዳድ በሽታ ያዘው። ንዳድ ማለት ወባ ነው እና እዚያ እንግዲህ ደጃች መንበሮ ቤት ይሄማ የትልቅ ሰው ነው ብለው አሳረፉት። በዛ ስታስታምመው ተገናኙ ሲባል እንግዲህ ፊት ለፊት ገጽ ለገጽ ተዋወቁ። እሷ ማስታመመችው ነው። ተመልሶ እንግዲህ እንዲህ ያለች ሴት እዚህ ቦታ ላይ ላኩና ምትልኝ አለ። እውነትም ያጋጣሚ ጉዳይ ነው ነገራችን ላይ። በዚህ አጋጣሚ አመጣት ጎንደር አስገብቶ ማን ተወለደ? ኢያሱ ብርሃን ሰገድ ማለት ነው። ኢያሱ ታናሽ ነው። ቢያችን እንዝር ታራቂዋ ንግስት ማለታችን እንዲሁ ለወግ ማሳመሪያ አይደለም። እንዝርት አገልግሎቱ አንድ ነው። ጥጥ ይፈተልበታል፣ ይሾርበታል። በሙያቸው የሚደነቁበትን ያህል እቴጌ ምንትዋብ የወቅቱን የኢትዮጵያ ፖለቲካ እንደ እንዝርቱ ሁሉ ፈትነውታል። ከዚያና ከዚህ ጠምጥመውታል፣ ገማምደውታል። ለ40 ዓመታት በተጠጋ ተጽዕኗቸው ዜና መዋዕላቸው እንደሚነግረን ታላላቅ ውሳኔዎችን አሳልፈዋል። በስልጣን እርከን ከፍታ ላይ እንደመገኘታቸው የሻሩት የተወገዘ፣ የወደዱት የተወደደ፣ ቃላቸው የሚሰማ እመቤት ነበሩ።